አንደኛም ከታጅራ ወደዚህ የመጣውበት ምክንያት ይሄንን ነገር በደንብ ለማረጋገጥና ሙቪ አሁን ላይ ምን አይነት ሁኔታ ላይ ነው የሚለው ነገርም ለማወቅ ጭምር ነውና በጣም የምወደው ወንድሜ ነው። እሱ ነው በጣም የሚወደኝ እህቴና ከዛ ያለፈ ነገር የለንም። በስልክ ደውለን አንቺ እንዳለሽ ሳያቅ ለወዳርጊ ሙቪ ነኝ ምን ነኝ ብዬ መጠየቅ እንችላለን ማለት በነገራችን ላይ እኔ በጣም ነው ማፈቅርሽ። አይ ዝም ብሎ ነው እንደዚህ ያለው። ተረጋጊ። እኔ ይሄንን ነገር ካንቺ እኩል ነው የምሰማው። አይ ቆይ በኋላ ቆይ እሺ ተረጋጊ። እሺ በኋላ ተረጋጊ። ቆይ በኋላ ቆይ አንዴ አዩን እየጫወታችሁብኝ ነው። እኔ አዩ ይሄው ካንቺ እኩል ነው ይሄንን ነገር የምሰማው። እንዴት ነው ካንቺ እኩል የምሰማው? እየሰማሁኝ እኮ ነው። እየነገረሽ እኮ ነው ነገር ማን ነያልዝነት መቲማረሳም ሰላም ሰላም፣ ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ በአዲስ ቪዲዮ ወደ እናንተ መጥቻለሁኝ። ትላንትና እንግዲህ እዚህ አዲስ አበባ ላይ ያለኝ ነገር በሙሉ ወድጄዋለሁኝ አልሐምዱሊላህ። ከጓደኞቼ ጋር ተገናኝቻለሁ። የምፈልጋቸውን ሰዎች በሙሉ አግኝቻቸዋለሁኝ። በሙሉ ባይባልም አንዳንድ የቀሩኝ ሰዎች አሉ። በዚህ 2 ቀን ውስጥ አግኝቻቸዋለሁኝ። ደስ ብሎኛል። ከነሱ ጋር እያሳለፍኩት ባለው ጊዜ በጣም ደስተኛ ነኝ። በተለይ ደግሞ ከሙቪ ጋር እያሳለፍነው ባለው ነገር በጣም ደስተኛ ነኝ እና ሪምም እንደጠበቅኳት ማለት ከጠበቅኩት በላይ ሆናልኛለች። ደስ የምትል ልጅ ናት። ማለት ሰው ቪዲዮ ላይ ስናቀው እናንተ ላይ አንድ አይደለምና ደስ የምትል ልጅ ናት። ወድጃታለሁኝ። እሷንም ደግሞ ጥሩ ተቀራርበናል። ቤተሰብ ሳልነግራችሁ ማለፍ የማልፈልገው ነገር ከሷም ጋር ተቀራርበናል ማለት እንደ እህት እንደ ጓደኛ ታማክረኛለች። እኔ የምጠይቃታለሁ የምጠይቃትን ነገሮች በሙሉ ትመልስልኛለች ምናምን ማለት ደስ የምትል ልጅ ናት እና ደግሞ አበረታቷት። ጎበዝ ልጅ ናት። ደስ የምትል ቆንጂዬ ደስ የምትል ልጅ ናት ማለት ከጠበኩት በላይ ስለሆነችልኝ ለኔ ደስ የምትል ልጅ ናት እና ቤተሰብ ወደ ዋናው ፖይንት ስገባ ማለት እኔ ተውሎ ሰውን አላምንም። ላምን እችላለሁኝ ግን ደግሞ የሆነ ጠራጠራለሁኝ እና ታውቃላችሁ በዚህ ዘመን ሰው ማመን በጣም ከባድ ነገር ነው እና ሪምን ጠርቻታለሁኝ ማለት ደውዬላት ነበረ ማለት አንዳንድ ማወቅ የምፈልጋቸው ነገሮች አሉ። አንደኛ ማለት ቤተሰቦቼ ጋር ለማረፍ ብቻ አይደለም የመጣሁት። ከሙባረክ ጋር ያላቸው ግንኙነት ታውቃላችሁ ማለት እኔ ማወቅ እፈልጋለሁ። የእናንተን ሀሳብ አላውቅም። ለምን እንደዚህ ምናምን ልትሉኝ ትችላላችሁ ግን እኔ እየተሰማኝ ያለ ነገር ስላለ ነውና ሪምንም ሙባረክንም ማውራት ፈልጋለሁ እና የበለጠ ደግሞ ሴትም ስለሆነች እሷ የኔን እንትን ትረዳኛለች በሚለው ሪምን አወራታለሁ። ሪም ደግሞ ባክሽን በዚህ አጋጣሚ ቪዲዮን ስለምታዩ መጠየቅ ፈልጋለሁ። አንቺን እንደማታሽኝ እርግጠኛ ነኝ ማለት ሴት ነሽ ትረጅኛለሽ እና የነገርኩሽም ነገሮች አሉ። ብዙ ነገር ነግሬያታለሁ። እንደማትዋሽኝ አስባለሁ። ኢንሻአላህ ካላህ ጋር ከእናንተም ጋር እስኪ እሷን እንጠብቃት መሰለኝ አይደለ ማለት ያለውን ነገር በደንብ እንድታዩት ያክል እሷንም እየጠየኳት እሷን በደንብ እያብራራች እኔም እየጠየኳት ከኔ ማወቅ የምፈልገው ነገር ካለ እኔ ችግር የለውም እነግራታለሁ። እኔ ጋር ኖርማል ነገር ነውና እነግራታለሁ እና እሷን እንጠብቃት። ሩልኝ ያንን ሰው መድኃኒት ቀማሚ ይገኝ እንደሆነ ልቤን አስታማሚ ይቀሰቅሰኛል ናፍቆት ተሰቃየው ባልበላም ጠግባለው ገላይንህን ካየው መምጣት ያልተመቸው እኔ ስንገላታ ይላክልኝ መውደድ የፍቅር ጠብታ ናደሞ ወደ ሀገርሽ ልትመለሽ ደህና ነሽ? ለመርሽ አየሩ ምናምን ችለናል። እንግዲህ ብዙ ነገር በርቺ በደንብ ተለምዷል።
ዛሬ ከኔ ጋር በደንብ ፀሐያችሁን እኔ ቆንጆ እኔ ፀሐያችሁንና ብርዱን እሱ ከባድ ነው። የሆነ ፀሐይ ነው ብለሽ እንትን ሳትይ ይዘንባል ምናምን። አሁን ላይ አየሩ ደስ አይልም ያለው አየሩ ከባድ ነው እንዴ። እኔ ቆንጆ አምሮብሻል ደግሞ በጣም አመሰግናለሁ። አምሮብሻል። ቴንክ ዩ ሰክራለሁ። ካንቺ ባይበልጥም አይ ተይ አታሽኮርሚሚ ልያሽማ ወላሂ በጣም እያሽኮረመምሽኝ ነው። አይ ሙቪንም እንደዚህ ነው ባይዘው ማረቀው እሱ አየሁት እኮ ትላንት ካንቺ ጋር ሲሆን በጣም አይናፋራ እንዴ ጫዋኝ ጻዋይ ያመጣው እንዴ ተረጋጋ እኮ ባንዴ ማለት ነው። ብዙ ጊዜ እንደዚህ ያደርገዋል መሰለኝ። ወላሂ እንዴ ካንቺም ጋር ሲሆን እንደዚህ ነው የሚያደርገው። እኔ ከኔ ጋር ሲሆን እኔ ሳቀው እብድ ነበር፣ በጣም እብድ ምናምን ነው። ካንቺ ጋር ሲሆን እርግጥ ያለ ምናምን ስርዓቱን ያዘ። እንዴ ስርዓቱንማ መያዝ አለበት። በዚህ አጋጣሚ ስርዓትን ብትይዝ ነው በአካል ሌላ ሰው የሚሆን ሰው ታውቃላችሁ። እኔ እንደውም ካሜራ ላይ ጥቁር አድርጌ ነበር ማስባት የምር ጠይቅ ቸኮሌት ከለር ሞቃት ከፀሐይ ጋር በቃ አንድ ላይ ሆነ አይቻልም እኮ እና የኔ ፍቅር ዛሬ ካሜራ ይዤ ጠበቅኩሽ። በዚህ አልደበረሽማ ማሪ? አረ እንዴት ይደብራል? እንዴት ይደብረኛል ማለት ያልሽ እኔ ካንቺ ጎን ነኝ ነገር አይ ጋር አንዴ ይደብርሽ እና አዲስ አበባ ባይዚ ብዙ ማውቀው ሰው የለም። አንዳንድ ሰዎች ስለሆኑ ከማውቃቸው ሰዎች ደግሞ አንዷ አንቺ ነሽና ዛሬ ደግሞ ርሚ ባይዚ ለቁም ነገር ነው የፈለኩሽ። ችግር የለውም ደስ ይለኛል። ቁም ነገር ስትይ ምንድነው ያልኩት? አይ የምር ማለት አንድ ነገር ባለፈውም ነገርሽኛል ማለት በቤተሰቦቻችን ፊት ነገርሽኛል። ግን እኔ አሁንም በደንብ እርግጠኛ ለመሆን ማወቅ ስለምፈልግ ማለት ከሙባረክ ጋር ያላችሁ ነገር ምንድነው? በድጋሚ ልጠይቅሽ ማለት የዛን ቀን እንዲህ አለባብሳችሁት ነው የሚባለው። አለባብሳችሁት ስለነበረ እኔም ደክሞኝ ስለነበር በስርዓት በደንብ አልጠየኳቸውም እና ምንድነው ያላችሁ ነገር ማወቅ ፈልጋለሁ። ባለፈው አደባብሳችሁት ሁለታችሁን ስጠይቃችሁ አደባብሳችሁት ነው ያለፋችሁትና እንድታቂልኝ የምፈልገው ነገር አንደኛም ከቡታጅራ ወደዚህ የመጣሁበት ምክንያት ይሄንን ነገር በደንብ ለማረጋገጥና ሙቪ አሁን ላይ ምን አይነት ሁኔታ ላይ ነው የሚለውን ነገርም ለማወቅ ጭምር ነውና ብትነግሪኝ ደስ ይለኛል ካልደበረሽ። በጣም ቀላል ጥያቄ ነው ማለት ይሄንን መስጠንቅ ጥያቄ አይደለም። እሱ ጋር ደውዬለት ነበረ እና ሩቅ ቦታ ላይ ነው ያለሁት ሌላ ቦታ ነኝ ምናምን ነገር ስላለኝ ነውና አይመቸኝም ምናምን ስላለኝ ነው አንቺንም ማግኘት የፈለኩትኝ ማለት ስደውልሽ ይመቸኛል ስላልሽኝ ለዛ ነው ላገኝሽ የፈለኩትኝና ማለት ምን አይነት ነገር ነው ያላችሁ በዚህ ሰዓት? እሱን በጣም እያስጨነቀኝ የምሬ ነው። አይ ሴት ስለሆንሽ ትረጅኛለሽ እና እንደ ጓደኛም ስላሰብኩሽኝ እኔ ትረጅኛለሽ ብዬ ስለማስብ ነው የምጠይቅሽ፣ በግልጽ የምጠይቅሽ እና በደንብ አብራርተሽ ስላንቺና ስለሙቪ ስላላችሁ ነገር ብትነግሪኝ ማለት ኦዲየንስም በጣም እየጠየቀም ስለነበር ነው። ኮሜንት አንብቤያለሁኝና አንዳንድ ኮሜንቶች እያነበብኩ ነበርና ያላችሁን ነገር ብትነግሩን ደስ ይለኛል። ማለት የምታውቂው ነገር ነው። አንድም ሙቪ ማለት ለኔ በጣም ወደው ወንድሜ ነው። እንትን የለንም ማለት ሌላ የተለየ ነገር የለንም። በጣም ክሎዝ ነን። ስለሱ ብዙ ነገር አውቃለሁ ምናምን እሱም ስለኔ ያውቃልና ብዙ ጊዜ አሁን ለማየት ሰው ምናምን ነገር እንትን ሊመስል ይችላል። ግን አሁን እንዲቀርበሽ ስታይ ምናምን ነገር በቃ የምር ወንድሜ ነው። እሱ በጣም የምወደው ወንድሜ ነው። እሱ ደግሞ በጣም የሚወደኝ እህቱ ነኝና ከዛ ያለፈ ነገር የለንም። እናቱ ምን ብለኝ ነበር መሰለሽና አደራ በቃ እንደ ወንድምሽ አድርጊውና ተንከባከበሪች ነው እና ሁሌም ማስበው ሙቪ ወንድሜ ነው ብዬ ነውና ከዛ ያለፈ ነገር የለንም። እኔ ወላሂ በጣም ነው የማስብለትና አንቺ ደግሞ አሁን እዚህ ጋር እህት ይሆነሻል ማለት በጣም ተቀራርበናልና ጓደኛዬ ነሽ። ማንም ሴት ደግሞ እንዲጎዳ አልፈልግም። ምክንያቱም ሁላችንም በፍቅር ህይወት ያሳለፍነው ጊዜ ያለና የምንጎዳበትና እሱን እንትን ደግሞ አንቺ እንድትደግም አልፈልግም። ሙቪ ከመጣሽ ጊዜ ጀምሮ አሁን እዛ እያለ ቡታጅራ ያው በቪዲዮ ስለማይ ምናምን ሲስቅ ይሄን ያህል እንትን አለው። ግን አንተና ምን ያክል ሳቁ እንደተመለሰ ይቻለው ከሀዩ ጋር ሲሆንና ከዛ ጋር ሲሆን በጣም ደስተኛ ነው። በቃ ይስቃል፣ ይጫወታል ምናምን። እሷ ደግሞ እንደምትታዩ በቃ ቪዲዮ ላይ እንደምትታዩ ተጫዋች ነች፣ ሳቂታ ነችና አንድ ላይ ያላችሁ ነገር በጣም ነው ደስ የሚለኝና
እናመሰግናለን እና በጣም ደስ ብሎኛል ወላሂ አንድ ላይ በመሆናችሁ ማለት ሁሉም ነገር ተስተካክሎ ደግሞ ጠቅልለሽ አዲስ አበባ ገብተሽ አንድ ላይ ሆናችሁ ሁሉም ነገር ቢስተካከል ደስ ይለኛል። ግን አሁን ላይ ባለው ነገር ሁላ በቃላ አንድ ላይ ብትሆኑ ደስ ይለኛል። እኔ እንደ እህት ሆኜ በቃላ አሁን እዚህ ጋር እኔ የሙቢ ወንድም እህት ብቻ አይደለም ሀዩ እዚህ ጋር እህቴ ነችና እዚህ ጋር እውነት ለእውነት ነው እንተምለውና ሀዩ እህቴ ነች ሙቢም ወንድሜ ነውና አንድ ላይ በመሆናቸው በጣም ነው ደስ የሚለኝ። ሁላችሁም ደስ እንደሚላችሁ አውቃለሁ ሙቢና ሀዩ አንድ ላይ በመሆናቸውና ከዛ ውስጥ ደግሞ አንዷ እኔ ነኝ እና ምንም ነገር አታስቢ፣ ምንም የተለየ ነገር የለም። ግልጽ አድርጌ ነግሬሻለሁ ብዬ አስባለሁ። ሙቢ ለኔ ወንድሜ ነው፣ ሁሌም ነው የምለው ጓደኛዬ፣ ወንድሜ፣ መካሪ ነውና ይሄን ነገር ደግሞ ከኔ ብቻ መስማት ካልፈለሽ ሙቢንም ደግሞ ጠይቀን እንድትሰማ ከፈለሽ ሙቢ ጋር እንደውልለትና አይመቸውም ስላልሽ ቢያንስ በስልክ ደውለን አንቺ እንዳለሽ ሳያቅ ላውድ አድርጊ ሙቢ ነኝ ምንህ ነኝ ብዬ መጠየቅ እንችላለን። ማለት ግን ጨንቅ ነገር የለም። ሁሌ ስጨነቂ እንደዚህማ መቆም አቃተኝ እንዴ ታደንግጪ እንጂ ኢንሻአላህ ካላ ጋር ጥሩ ዜና። ሄሎ ሄሎ፣ ሰላም አለይኩም። ወአለይኩም ሰላም። እንዴት ነህ? ደህና ነሽ? አሎ ዛሬ ጠፍተህ ነው የሆነ ቦታ ሄደዋል እኮ ብለህ ተብዬ እኮ የሆነ ቀጁ ማማር። ጥሩ። በተረፈ ደህና ነህ? አልሐምዱሊላህ። አሎ ስማማ የሆነ ጥያቄ ልጠይቅህ ነበር ስልክ ምንድነው? እኔ እናንተ ምን ነው ማለት እኔ ምንህ ነኝ? እኔ ምንህ ነኝ? ምን አይነት ጥያቄ ነው? ወረክ ደግሞ ማለት እኔ ምንህ ነኝ እንዴ? ቀላል ጥያቄ እኮ ነው፣ ግልጽ ጥያቄ። ኧረ ግልጽ ጥያቄ አይደለም። ምን ካጠገብሽ ማን አለ? ማንም የለም። አይ ማወቅ ስለምፈልግ ነው። ኦኬ፣ እንደዛ ከሆነማ በነገራችን ላይ እኔ በጣም ነው የማፈቅርሽ። ሙባረክ እኔ በጣም ነው የማፈቅርሽ። ፍራት አለ በዛ መደንገጤ ተደብቄ ኖርኩኝ ልገኝ ይሆን እንዴ? ሌላ ጅብር ወጣች ሰማዩ ደመቀ። ቆይ እሺ ተረጋጊ። እሺ ዋላ ተረጋጊ። ባላ ቆይ አቁም ካሜራውን አቁም። ቆይ ሀዩ እንደሱ አይደለም። ሀዩ ዋላ ተረጋጊ። ቆይ እንዴ ቆይ ሀዩ ዋላ ተረጋጊ። ምንድነው እየተፈጠረ ያለው? አንቺ እኮ ነው የምሰማው። ምን ማለት ማላቀም ነገር ዋላ ተረጋጊና ኧረ ባላ ቆይ እሺ ቆይ አይ ተረጋጊ። ወይኔ ልብኝ እሺ በላሽ ተረጋጊ። ዋላ አይደለም እኔ ችግር የለውም ነው አይ ችግር የለውም ግን ምንድነው እያደረጋችሁ ያለው? እየተጫወታችሁብኝ ነው? እኔ ሀዩ ነው ካንቺ ሁሉ ይሄን ነገር የምሰማው። እንዴት ነው ካንቺ ሁሉ ምሰፊ? እየሰማሁኝ እኮ ነው፣ እየነገረሽ እኮ ነው። ነገር ማለት ነው ከዚህ በፊት ለኔ ምንም ዝምታላ ዛሬ ገና ነው ለኔ ያለኝ ያለው። ሀዩ ባላ ተረጋጊ፣ በላሽ ተረጋጊ። ቆይ አይ አንዴ ሪም አትንኪኝ፣ እኔ በአላህ አትንኪኝ፣ ከቻልሽ አትንኪኝ። ቆይ ሀዩ ሙባረክ ማለት ቆይ እኔ ላይ መጫወት ፈልጋችሁ ነው? እኔ እኮ ለሱ ብዬ ነዋ ከዛ እዚህ ድረስ የመጣሁት። ነግሬሻለሁ፣ ያለውን ነገር በሙሉ ነግሬሻለሁ። እኔ ምን አጠፋው? እኔ ጋር እኮ አሁንም ድረስ እኮ ነው የምልሽ ማለት የሆነ ነገር ባይኖር ነገር አላውቅም ነው። አይ አንቺ የሆነ ፊሊንግ ለሱ ባታሳዩ ኖሮ፣ የሆነ ነገር እንዳለሽ ባታሳዩ ኖሮ እሱ ላንቺ እንደዛ ይልሽ እንደሱ አይደለም። እኔ ሙባረክን አውቀዋለሁ። ነው ቆይ ሙባረክን እኔ አውቀዋለሁ። ይኸውልሽ አንቺ የሆነ ነገር ለሱ ባታሳዩ ኖሮ እሱ ለኔ እንደዛ አይለኝም። ማሪ ኢልንገርሽ መጀመሪያ ባላ ተረጋጊ። ሳትነኪ ማለት ነው በቃ እዛው ቀለከሽ። ሳትነኪ እሺ ተረጋጊና ስሚኝ። እኔ ካንቺ ኩለዋ አብሬሽ እየሰማ ያለሁት አይተሻል እኮ የሆነ ነገር አንቺ ለሱ ባታሳዩ ኖሮ እሱ እንደዚህ አይነት ሽምሪ አላውቅም። እኔ ሁሌም የምለው ወንድሜ አንዴ ወይኔ ሀዩ ተረጋጊና ስሚኝ። መጀመሪያ አይደለም እኔም ካንቺ ኩል ይሄንን ነገር የሰማሁት አንቺ ለኔ እህቴ ነሽ። እኔ ይሄ ነገር እንዲፈጠር አልፈልግም። ይኸውልሽ እኔ ኖ እህትሽ አይደለም ምናምን ሳይሆን ያለንን ነገር ከቡታጅራ ጀምሮ ያለንን ነገር በሙሉ እየነገርኩሽ ነበረ አይደለ? ያሰብኩትንም ጭምር ነው የነገርኩሽ። ምክንያቱም እንደ እህቴና እንደ ጓደኛ አስቤ ስለነበር
ግን እናንተ በጣም ማይሆን ነገር ነው ወላሂ ተባችሁ። ከሙባረክ ጋር ሌላ ነገር ቢኖርኝ እንዴት ነው እኔ አንቺ እዚህ እንድትመጪ ይሄን ሁሉ ነገር አድርጌ እንድትመጪ ማረገው? እኔ ይሄን ነገር እንዳውቅ ፈልጋችሁ ከሆነስ ማለት ትከፋለች፣ ታዝናለች ምናምን ብላችሁ አስባችሁ ሊሆን የማይደርሰን ነገር የለም። እኔ ይሄን ነገር ካንቺ እኩል የሰማሁት አያየሽ ነው እየሰማሽ ነው። ነግሬሻለሁ እኔ ጋር ያለው ፊሊንግ ምን እንደሆነ እሱ ወንድሜ እንደሆነ ነግሬሻለሁ። አንቺ ነሽ የነገርሽኝ፣ ግን እሱ ደግሞ ውስጡ ላይ እየተሰማው ያለው ስሜት ነግሮሻል። የኔ ጥፋት አይደለም ያንቺ ጥፋት ስሚኝ፣ ይኸውልሽ ሪም፣ እኔ ያንቺ ጥፋት ነው ብዬ እያሰብኩኝ እኮ አይደለም፣ ግን እኔ ምን ማለት እንዳለብኝ አላውቅም። እሺ ተረጋጊና ማለት ነው ቁጭ ብለን እናውራ በስርዓት ሀዩ። እንደገና ደውለን ሙሉ ግልጽ ሆነን እናወራለን። ኖ መደወል አያስፈልግም ማለት እሱንም ማስጨነቅ አልፈልግም። ተረዳሽኝ አይደል? እሱ በምንም ነገር እንዲከፋው አልፈልግም። ስሚኝ አዳምጪ። ኖ ሙባረክ ሲቀልድና ሳይቀልድ እኮ ነው ያውቀዋለሁኝ። አይደለም እሱ እኮ እንደሚቀልድ ካወሽ ይሄንን ወይ የቀለደ ወይ የሆነ ነገር አስቦ ነው የሚሆነው። ሀዩ እንደዚህ አይነት ነገር የለም። ወይኔ ብሪፈል እሺ ነኝ ዝም በይ በአላህ ነው አይደለም ዝም በይ በቃ ሀዩ በአላህ ተረጋጊና እናወራለን። አይ እኮ እሺ ተረጋጊ፣ አሁን አታልቅሺ፣ ተረጋጊ። ይሄንን ነገር ባሰሚና እኔም ባልሰማ ደስ ይለኝ ነበር፣ ግን ያላችሁ ማለት እኔ ባውቅ ደስ ይለኝ ነበርና ሀዩ ምንም ነገር የለ። እኔ ቃል ገባልሻለሁ ምንም ነገር አይፈጠርም። እኔ ነበርኩ ማለት ላይ እየገባሁኝ የነበረው ሀዩ ማለት ያስብዋል ነበር እንደዚህ ታረጋላችሁ ያስብያለሁ። ሀዩ እኔም ካንቺ ሁሉንም ነገር እየሰማሁት ያለው አታልቅሺ፣ በቃ ተረጋጊና እናወራለን። በማልቀስ እኮ ምንም የሚፈጠር ነገር የለም። ምንም የሚፈጠር ነገር እንደሌለ ሰው ማለት ከዛ እዚህ ድረስ የመጣሁት እኔ መጀመሪያ ላይ ያበላሽሁትን ነገር አስተካክል እኮ ሀዩ። አሁንም እኮ ምንም የማይስተካከል ነገር የለም። ሁሉም ነገር አሁን እናስተካክለዋለን። ሙቪ መጥቶ በአካል እናወራለን። እሱ እኔ የእናንተ ደስታ ማለት ነው የእናንተ ደስታ ያስደስተኛል። እኔ ቢከፋኝም ያስደስተኛልና ሀዩ በአላህ እንደዚህ አትበይ። ምንም ነገር ይቻሪኝ ይኸውልሽ፣ አሁን እኔ ምንም ነገር ማውራት አልፈልግም በዚህ ሰዓት። በጣም ነው ውስጤ እንደምታስበው ከምነግርሽ በላይ እየከፋኝ ነው። አሁን ሊሰማሽ የሚችለውን ስሜት እኔ ደስ ይለኛል። ሀዩ እኮ ተረጋጊና እናውራ እና ነገ እኔ ወደ ሀገሬ እመለሳለሁ። ምንም ወዴትም አትመለሽም። የመጣሽበት ነገር ሳንጨርስ ማለት ሰሞኑን እኮ በቃ ተስፋ እንድቆርጥ የሚያደርገኝ ንግግር እኮ ተነገረኝ። ሀዩ ይሄ እኮ ተስፋ የሚያስቆርጥ ነገር የለም። እናወራ ሙቪ መጥቶ በግልጽ እናወራለን። እሱ ቀልዱና ምሩ አይታወቅም። ይሄን እየቀለደ አይመስለኝም ግን እኔ በጣም ነው እንደዚህ እንድታለፍ ነው አላቆቀሽ። እኔ እንደዚህ አይነት ሰው ናችሁ ብዬ አስቤ አላቅም ነበርና በጣም ውሸታሞች ናችሁ። እኔ ይሄንን ነገር ለማስተካከል ነበረ ከዛ እዚህ ድረስ የመጣሁትኝና በጣም ውሸታሞች ናችሁ። ለሱም ንገሪው። ኖ አልፈልግም በቃ